የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፈጸሙት ጥቃት ምንም እንዳልደረሰ ባልተለመደ መልኩ አጋነው ያቀረቡት ነው ሲሉ የኢራኑ ጠቅላይ ሚኒስትር አያቶላ ካሚኒ ተችተዋል። ይህን ማድረግ ያስፈለጋቸው ምክንያት ግልጽ ነበር የሚሉት ካሚኒ አሜሪካ ያጋነነችበት ምክንያት እውነቱን ለማጣጣም እንደሆነ የሰማቸው በሙሉ ይረዳል ብለዋል። ይህ በቀጠናው ከሚገኙ የአሜሪካ የጦር ሰፈሮች በአንዱ ላይ ጥቃት መፈጸሟ አስታውሰው ይህ ለማሳነስ ሞክረዋል ሲሉ ገልጸዋል። አሜሪካ በኢራን የፈጸመችው ጥቃት ኢራን እጅ የማሰጥ እንጂ በጭራሽ ከኒኩሌር ማበልጸግ ጋር ፍጹም ግንኙነት እንደሌለው የሀገሪቱ ጠቅላይ ሚኒስትር አያቶላ ካሚኒ ተናግረው አንድ ቀን ስለ ሰብአዊ መብት፣ ሌላ ጊዜ ስለ ሴቶች መብት፣ ከዚያም ደግሞ ኒኩሌር በመቀጠል ደግሞ ያነሳሉ ሲሉ ካሚኒ ተችተዋል። ከሳምንት በኋላ የታዩት ጠቅላይ መሪው መሰረታዊ ነገር ነው፣ ሁልጊዜም ቢሆን አንድ ነገር ብቻ ነው ፍላጎታቸው፣ ኢራን እጇን እንድትሰጥ ሲሉ ጋዜጣዊ መግለጫ ሰጥተዋል።